ቀጣዩ ጥያቄ የሚለው ብዙ ወንጀሎችን በመተግበሬ ምክንያት የነበረኝን ኢማን ሙሉ ለሙሉ አጥቻለሁ። የተሻልኩ ሙስሊም መሆን የምችልበትን መንገድ ልትመራኝ ትችላለህን? አሁኑኑ ትችላለህ። አሁኑኑ እጅህን አንሳና አላሁ ሆይ ማረኝ በል። ይህን ያህል ቀላል ነው። እስልምናን ከሌሎች ሃይማኖቶች የሚለየው ምንድን ነው? በባሪያውና በላቀው አላህ መካከል ማንም ምንም አካል የለም። የሆነ ሳጥን ውስጥ መቀመጥ፣ የሆነ ሳጥን ውስጥ ብር ማስቀመጥ አሊያም ሰው ፊት ቆመህ መናዘዝ አይጠበቅብህም። ባንተና በጌታህ አላህ መካከል ማንም ምንም ግዶሽ የሚሆን የለም። አላህ ሆይ ማረኝ በል፣ ይምርሃል። ይሄ ነው እኮ የእስልምና ውበት። ማንም ብትሆን የትም ብትሆን በፈለገው ሁኔታ ውስጥ ብትሆን ለመቁጠር የሚያዳግቱ ወንጀሎችን ብትፈጽምም ያላቀው አላህ ወንጀልህን እንደሚምርህ እወቅ። በተከበረው ቃሉ እንዲህ ይላል፣ እናንተ በነፍሶቻችሁ ላይ ድንበር ያለፋችሁ ባሪያዎች ሆይ ከአላህ እዝነት ተስፋ እንዳትቆርጡ። በአላህ ይሁንብኝ በንግግሬ ማንንም ለማስገረም አይደለም ማወቅ የምናገረው 100% እውነት ከሆነው ቁርአን ነው። ምንም ያክል ወንጀለኛ ብትሆን በጭራሽ ከጌታህ እዝነት ተስፋ እንዳትቆርጥ። እስቲ ይህንን የእስልምና አስተምህሮ በደንብ ልብ በሉ። እዚህ አዳራሽ ውስጥ ያለ ሰው ሁሉም ወዳጄ ጓደኛዬ የሚለው ሰው አለው። በአላህ ይሁንብኝ ጓደኛችሁ የፈለገ ቅርብ ቢሆንም የራሱ የሆነ ቀይ መስመር አለው። ያንን መስመር ካለፍ ካንተ ጋር ያለውን ግንኙነት ያቋርጣል። በጣም ወዳጄ የነበሩ ነገር ግን እንዴት እንዲተናገረችኝ እንዴት እንዲታየኛለች በሚል እዚህ ግባ በማይባል ምክንያት ተለያይተዋል። ሌሎቹን ተዋቸው። ሁለት የሥጋ ወንድማማቾች ተጣልተው እርስ በርስ ሲተኳኩሱ አይቻለሁ። በላቀው አላህ ይሁንብኝ ዱንያ ላይ ምንም ነገር ዘላቂ አይደለም። ምናልባት አንድ ድርጅት ውስጥ እያገለገላችሁ ምርጡን እድሜያችሁን ልትጨርሱ ትችላላችሁ። ያለ እረፍት ያለ ህመም ፍቃድ 10 ደቂቃ ቀድማችሁ እየገባችሁና 10 ደቂቃ ቆይታችሁ እየወጣችሁ ለ30 ዓመት ብትሰሩ በአላህ ይሁንብኝ ይህ ድርጅት ህግና መመሪያ የጊዜ ሰሌዳም አላቸው። ከእነዚህ መመሪያዎች ውስጥ አንዱን እንኳን ካልተገበራችሁ ወቁ እናንተ ተበራችኋል፣ አልቆላችኋል። እናታችሁም ብትሆን ከእናታችሁ በላይ ሊወዳችሁ ይችላልን? በጭራሽ። በአላህ ይሁንብኝ እናትን ብትሆን ቀይ መስመር አላት። የላቀው አላህ ብቻ ሲቀር እሱ ግን እንዲህ ይላል፣ ባሮች ሆይ የፈለጋችሁትን ስሩ፣ 1 ሚሊዮን ጊዜም ስሩት። አትታዘዙኝ ለ10 ለ20 ለ30 ለ40 50 60 የፈለጋችሁትን እየሰራችሁ ብትኖሩ ሰግዳችሁ ባታቁም ጾማችሁ ባታቁም ወንጀል ላይ ወንጀል ብትደራረቡ ብቻ አንዴ ብቻ ጌታዬ ሆይ ብላችሁ ወደ እኔ ከዞራችሁ አቤት ባሪያዬ ሆይ ምን ፈልገህ ነው እላለሁ። አቤት ባሪያዬ ሆይ ምን ፈልገህ ነው እላለሁ። አላህ ይምራል። አሁኑኑ ምንም መጽሐፍ ማንበብ አሁኑኑ በአንተና በአላህ መካከል መጨረስ ትችላለህ። ያንን ደግሞ ማንም መውሰድ አይችልም። ወደ አላህ ተመለሱ። አላህ እንዲህ ይላል፣ ባሪያዬ ሆይ የምድርን ክብደት የሚያክል ወንጀል ብትሰራ በእኔ ላይ እስካላጋራህ ድረስ የምድር ክብደት በሚያክል ማርታ ወደ አንተ መጣለሁ ይላል። አላህም እንዲህ ይላል፣ ባሪያዬ ሆይ የስንዝር ያክል ከቀረብከኝ የክንድ ያክል ቀርብሃለሁ። በእርምጃ ወደ እኔ ከመጣ ፈጠን ባለ እርምጃ ወደ አንተ መጣለሁ። ባሪያዬ ሆይ ስታስታውሱኝ አስታውሳችኋለሁ። በወንጀል ምክንያት ተስፋ ቆርጠህ ከነበረ አሁኑኑ ወደ አላህ ተመለስ። አሁኑኑ አላህን ማር ተጠይቀው። በአላህ ይሁንብኝ የኢማንን ጣዕም ታጣጥማለህ። ከተውበትህ በኋላ ሌላም ወደ አላህ የሚያቀርቡ ተግባሮችን ፈጽም።
فمن يرد الله أن يهديه يشرح صدره للإسلام